5 ዓመታቸው ልጆቹ ሲሞላ እንደዛ ነው ግምት 5 ዓመት ልጆች 5 ዓመት ሲሞላ የተለያዩ ነገሮች እሰማለሁ። መንገደኛ ነኝ እኔ። የተለያዩ ነገሮች እሰማለሁ። ያን ነገር ብሰማው ለራሴ አብሰለስለው እንጂ ለሷ ምላሽ አልሰጥም። እቤቴ እገባለሁ፣ እወጣለሁ። ይሄን ነገር ተከትሎ እውነቴን ነው የምልህ አደጋም ደርሶብኛል። ከባድ ነው። አልፎ ተርፎ ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። ምን የሚል ቃል? አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። ይህን ነገር በጣም ከልጆች አንደበት ስሰማ በዛ ሰዓት አንተ ምንድን ነው የምትሆነው? ልጆቼንና ራሴን ኮንትሮል አድርጌ የምጋብዛቸውን ነገር ጋብዤ እነሱም ወደ ቤት ከሸኘው በኋላ ወደ ገራጅ ስራ ሄድኩ። ገራጅ ውስጥ የተፈጠረውን ነገር በኋላ ሰው ነው የነገረኝ። እውነቴን ነው የምልህ። እኔ ሞቶ የሚነሳ ክርስቶስ ብቻ አይደለ? በአፋ ምንጫ ደም መጥቶ በቃ አሁን ይሄን ቃል አልሰጥህም። በዛ ሰዓት ቢያበቃ ኖሮ ይሄን ቃል አልሰጥህም ነበር። ይሄን ቃል ልሰጥ ያደረገኝ አምላክ ክብር ምስጋና ይግባው። ዛሬ አንተ ጋር አይደለም ይሄን ቃል የሰጠሁት፣ ነገ የመሰክርበት ቦታ አለ። እውነት ይሄንን እስከ መጨረሻ የገለጸችልኝ እናት ያለች፣ ይህ እንዲሆን ያደረገችልኝ ድንግል ክብር ምስጋና ይግባት። አሁንም ቢሆን በሷ ቸርነት በሷ ረዳትነት እውነቴን ነው ማለት ራሴ አድርጊያት ስለምራመድ ከብዙ ነገር ጠብቃ እዚያ ደርሳኛለች። እነዛ ሰዎች ያነሱኝ ሰዎች አሉ፣ በህይወት አሉ። ከስራ ቦታም እንዲሆነ ተብሎ ጠቅላላ በመኪና ተሰብስቦ መጡ። እንዳጋጣሚ እሷም ደወለች። ስደውል መምጣት ትቻለሽ አሉ። እርጉዝ ናት። መጣች። መታ እኔ ነቅቻለሁ። እነሱ እየተነጋገሩ ነው። እኔ ነቅቼ ወደ እነሱ የተቀላቀልኩት። ደነገጡ። ደህና ነህ አሉኝ። ምን ሆናችሁ? ምን ሆኛለሁ አልኩ። እኔ ጫንቃይን ያሰፋልኝ አምላክ ክብር ምስጋና ይግባው። ለምን እንደ ሌላው ወንድ ሌላ እርምጃ ስላልተራመድኩ ነው የሁሉ በደል እኔ ላይ የሚደርሰው። ስለዚህ እስከ 5 ዓመት ድረስ ሰላም ነበራችሁ? በሽማግሌም እየተታረቀን ቤዚካሊ ምንድን ነው የሚያጋጫችሁ? እንግዲህ አሁን እሺ ይሄኛውን እንተው ባይዘ በጣም ፖይንቱ እንደው ሌሎች እንዲማሩበት ስለምፈልግ ነው። አሁን ሰው አላውቅም ስላሉኝ ማለት ነው። ጠበቃው ሁላችንም ጠበቃ ስንቀጥር ያው ጠበቆቻችንን አምነን ነው የራሳቸውን መንገድ ይሄዳሉ። ያው ማንበብ ይጠበቅብናል አይጠበቅብንም የሚለው ግን ትምህርት መሆን ስላለበት፣ ምክንያቱም ሌሎች ይህን የሚያዩ ሰዎች እንደው ይዩት ብዬ አሁን የሆነ ክስም ስንመሰረት እኮ ጠበቆቻችን ሲያዩ ጥሩ ነው፣ እኛም ስናየው ጥሩ ነው አይደል? በዚህ መልኩ የሚለውን አሁን አላውቅም ስላሉኝ ከታሪኩ ጋር ቀጥተኛ ተያዥ ጉዳይ ስለሆነ ነው። ምንጊዜም ጠበቃ ስንቀጥር አምነንበት ነው ፈርመን በራሳችን ዋስትና እንሰጥ። እሱ ደግሞ የራሱ የሆነ ሂደት አለው። ከቃላችን ተከትሎ ከቃላችን ተነስቶ የሚጽፋቸው አጀንዳዎች አሉ። እሱ ሂደት ነው። ግን እግዚአብሔር ብሎ ለእኔ እውነታውን ሊያወጣልኝ ስለፈቀደ አምላክ በፈለጉት መንገድ ሆኖ ዲኤንኤ ተመራል። ወደ ዲኤንኤ እመጣለሁ። እንግዲህ 5 ዓመት ያው እንዳሉት በመሀል ግጭትም የሆነ ነገርም ይመጣል፣ በሽምግልና በምንም ይፈታል። ዞሮ ዞሮ ያንን ያህል ዓመት ኖራችኋልና እርስዎ ከዲኤንኤ ምርመራው ከዚህ ከህጉ በኋላ ነው የልጆቹ አለመሆናቸውን ያውቁት ወይስ ከዛ በፊት ያወቁበት ሂደት አለ? መንታዎቹ ልጆች እኔ መድኃኒዓለም በሚያውቀው ልጆቼ ናቸው ብዬ አምኜ እኖራለሁ። ከዛ በኋላ ከ5 ወር በኋላ የተፈጠረው በልጆቼ ሰዎች የሚሉኝን ነገር ትቼ ልጆቼ የሚሉኝን ነገር አምኜ ሌላ በሽታ ውስጥ ገባሁ ብያለሁ። በሽተኛ ነው በጸበሉ መንገድ አዞረዋለሁ ትላኛለች አይደለ? ሌላ ምንም በሽታ የለኝም። በሽታ አንድና እሷ ብቻ ነች። የሰው ልጅ ካልተግባባ ካልተስማማ በእውነት ነው የምልህ የሚኖረው ኑሮ ከነቀርሳ ከካንሰር በላይ ነው። በስንት ዓመታቸው ነው ይሄን ያወቁት? መቼ ነው ይሄን ያወቁት? ልጆቹ ይሄን ብለውት ያን የታመሙ ጊዜ እውነት ነው ለማንም ሰው ልጄ ብለን እያሳደገ ልጃችንን መጥቶ አባዬ እኛ አንተን ነው የምንፈልገው ግን የሆነ ሰው አባታችሁ ነኝ እያለኝ ነው ቢል ለሁሉም ሰው ህመም ነው። ይሄን ለሚሰማ ሰው እርስዎም የታመሙት ይሄንን ነው። መቼ ነው ይሄ ሆነው? መቼ ነው ጊዜውን ያስታውሱታል? ቀጥታ ልጆቹ ይሄን ነገር ያሉት ለእርስዎ መቼ ነው? አሁን በዚህ ጽንስ ያለች
ሶስተኛው ልጅ ጽንስ ላይ ያለች። ለዛም ነው ቤቴን ጠልቼ የምወዳቸውን ልጆች እርቄ ስሜቴን ተቆጣጥሬ በስራዬ ጓደኞቼን የስራዬ እያገኘሁ ቤቴ ሳልገባ የኖርኩበት መንገድ ችብቻ ናት። ከዛ በፊት ወሬ ሰማ ነበር ብለውኛል። ከዛ በፊት እሰማለሁ፣ ግን ያንን ነገር ብሰማውም አልፈዋለሁ እንጂ ቦታ አልሰጠውም። ለምን? ያለኝ ጉጉት እጅግ በጣም ከባድ ነው ለቤቴ። እሷን ስጠየቋት ከዛ ልጆቹ እንደዚህ ሲሉት እንደዛ ታሞ መቼም ከነቁ በኋላና ከተረጋጉ በኋላ እንደው ያለው እውነት ምንድን ነው? ልጆቼንስ ማን ነው አባት እያለ ያለው የሚለውን ነገር ጠይቀዋታል? አልጠየኳትም። ለምን አልጠይቋትም? ምን ብለህ ትጠይቃለህ? እኔ ታምሜ ህመሙን ራሴው ውጭው ደም ተፍቼ ዳግም ህይወት ሰጠኝ። አሁን ግን በዚች ህይወት ላልቀልድባት ለራሴ ቃል ገብቼ እየኖርኩ ነውኝ። አይሚን ልጆች ወትን እኮ የሚነካ ነገር ነው። የኔ የሚሏቸው ልጆች በጣም አይደል? የኔ የምላቸው አንድ አካል መጥቶ አንድ ግለሰብ መጥቶ እኔ ነኝ ቢል እርሶ በሚያምኑት ሂደት እስከ ፋይናል እስከ ዲኤንኤ ምርመራ ምናልባት በኑሯቸው የታዘባችሁት ነገር ሊኖር ይችላል። አንዳንድ ማስረጃዎችም ይኖራሉ ቤት ውስጥ ማለት ነው። ባለኝ አቅም ለልጆቼ ምንም የምነፍገው ነገር የለም። ቤቴና ልጆቼን እጅግ በጣም እወዳለሁኝ። እዚህ ጋር እንድታውቅልኝ የምፈልገው ነገር ምንድን ነው? ህዝብ እንዲያውቅልኝ የምፈልገው ነገር እያንዳንዱ አምቆት ያለው የአሽከርካሪ ህይወት በየቤቱ ስንት ነገር አለ። የዚህ ምላሽ እኔ ከሆንኩኝ ይበቃል። ስንቶች ጓደኞቼን በዚህ መንገድ አጥቻለሁ። ብዙሃን ጓደኞቼን በዚህ መንገድ አጥቻለሁ። ይሄ ከሆነ ህይወት ታዲያ የመኗኗር ትርጉም ይሄ ከሆነ ምን ያደርጋል? እኔ ተንፍሼው ይውጣልኝ ብዬ በጥቂቱ ነበር። ሄዶ ግን እዚህ ደረጃ ድረስ መጣ። ምንድን ነው የሚሰማው? ስለ ሶስተኛው ልጅ እንግዲህ ከተረገዘ ጀምሮ ከዛ እስከተወለደበት ጊዜ አለና ጥርጣሬው ያን ቀጠለ ነው። እስቲ እቺን ነገር ማወቅ ፈልጋለሁ። ጥርጣሬው ቀጥሏል። ይሄም ልጅ እኔ እንዳልሆነ ነበር የሚያምኑት። ሶስተኛውም ልጅ እርጉዝ እያለችም ነው። ከዚህ ከተወለደው ይልቅ ቤት ውስጥ ካሉት ፍቅር አለኝ፣ ሰላም አለኝ፣ ደስታ አለኝ። የአባትነት ትንፋሹ እነሱ ጋር አለ። ይሄን አላውቀውም። አሁን የኔ ዘር ነው አይደለ የሚባለው? አላውቀውም፣ አላየሁትም፣ አላቀፍኩትም። የነዛን ያህል መንታዎቹን ነው ያቀፍኩት። ግን በእውነት ዛሬ ቴክኖሎጂ እንደዚህ ደርሶ ድሮ በዓለም ላይ ነው በውጭ ነው የሚሰራው ነገር እየተባለ ብዙ ስቃይ ነበር ለህዝቡ፣ ለብዙሃኑ። ግን እኔ ባጭር መንገድ እንደዚህ ተንፍሼ ይሄንን ነገር አውቄው ለራሴ የመኖር እድሉን ፈጣሪ ስለሰጠኝ አመሰግናለሁ። አምላኬን እያመሰገንኩ ቀሪ ህይወቴን እኖራለሁ እንጂ ከእንደነዚች አይነት። እሺ፣ ስለ ውጤቱን እንነጋገር። ውጤቱን ሲሰሙ ምንድን ነበር የተሰማዎት? በተለይ እንግዲህ ሁለት መንታዎቹ እንግዲህ እርሶ ባሉኝ የሶስተኛውንም ልጅ ጨምሮ የዛን ቀን ነው ፍርድ ቤት ላይ ነው ትክክለኛ እውነቱን ያወቁት? እውነቱን ያወቁበት ቦታ በረሃ ላይ ነው። እያየሁ ነው። ሚዲያ ላይ የራሴ መንገድ ላይ ለቀውታል። ጠበቃዬን አናግሬው በስልክ የሰማሁት በረሃ ላይ ነው። በዚህ አጋጣሚ ያሲኖ የሚባል እግዚአብሔር ይስጠው አንድ ስለ ሹፌር የተረዳና የተገነዘበ ጥቂትም ቢሆን የተራመደው እርምጃ አለ። ምን ያህል ደጅ ወጥቶ እንደሚቀር አሽከርካሪው ጥቂትም ቢሆን ገልጾታል በሚዲያ ላይ። ጥቂት አይደለም፣ እንደውም ብዙሃኑን አስተምሮታል። የሚገርም ነገር እንደዚህ የተጓዝኩ ያ ነበር የምፈለገው። የኔ መጥፋት ነበር የሚፈለገው ማለት ነው። እዛ በረሃ ላይ ያንን ስሜት እኔና እሱ ነን እዛ በረሃ ውስጥ ኮንትሮል ያደረግነው። ቢሆንም ግን አሁን ላሳይህ እችላለሁ የለቀኩት። እኔም ባይን ከጨረስኩ በኋላ ነው። አሁን ማልቀስም አልፈልግም፣ ጨርሻለሁ። እምባይን ከጨረስኩት በኋላ ነው ይሄው ጉዴን ብዬ ለጓደኞቼ የነቀኩት። ቪዲዮ ላይ እንደውም በረሃው ላይ ነው። ቪዲዮን አይቻለሁ የእርሶን እና
እዛ ላይ እንደውም ሶስቱም ልጆቼ ነው አይደሉም የመጀመሪያ ስሜታዊ ሆነው ነው በቃ ሶስቱም ልጆቼ ነው በቃ አይደሉም ይሄው ጉዴ ብለው ይሄው ጉዴ ብዬ ነው በቃ ናና ልጆችህንና ባለቤት ተረከብ ቅርብ ድረስ አሁን ድረስ ይመጣሉ እኮ እኔ ለምንድን ነው አይመጣም የሚባለው ቤት መጥቶ እየቃመ እየጠጣ የሚሄድ ቤተሰብ ነው ያለኝ ይሄንን ነገር ተሸክሜ ነው እየኖርኩ ያለሁት